ወይል እንግዲህ ከተጠቃሚዎቼ በጣም ብዙ አይነት ምስጋና ነው የማገኘው። ከምስጋና በላይ ደግሞ አብዛኛውን የሚደውልልኝ ሰዎች ጓደኛዬ ለእናቱ እንደዚህ አይነት ገዝቶላት ነበረ እና ለኔም ፈልጌ ነው፣ ጓደኛዬ ለአባቴ እንደዚህ ገዝቶ ነበረ እና እኔም ለኔ ፈልጌ ነው ይሉኛል። እና በጣም ለውጥ ነው የሚሰጠው ይሄ። በተለይ ደግሞ ቤት ውስጥ ለሚውሉ ከሆነ ከነርቭ ጋር ለተያያዙ የጀርባ የእግር የወገብ ህመም በሚገርም ሁኔታ እፎይታ ታገኝበታለህ። በቃ በጣም እና ሰዎች በጣም ነው የሚያመሰግኑኝ። ልክ እንደዚያው ማሳጅ ቤት ገብተህ 30-40 ደቂቃ የምትታሽበት አይነት አይደለም። ይሄ ምንድነው የሚያደርገው? ነርቮችን ስቲሙሌት ነው የሚያደርገው። ያ ማለት ምንድነው? ልክ ለብ ባለ ውሃ ገላህን ስትታጠብ ምን አይነት ፍሪደም ነው የሚሰማ? ጠቅላላ ነርቮች በሙሉ አክቲቬት ስለሚሆኑ ስራቸውን ፕሮፐርሊ በኖርማል በተፈጥሯዊ መንገድ እንዲሰሩ ያግዛል። ስለዚህ በተለይ አሁን በእድሜ ገፋ ላሉ እናት አባት ቤት ውስጥ ለሚውሉ በጣም ጤና ይሰጣቸዋል። ኦኬ አሁን አብዛኛው የሚጠይቁኝ ምንድነው ከነርቭ ውጭ ይሄ ነገር ለምን ይጠቅማል ለሚሉት ባጭሩ ጉግል ላይ ገብቶ ማየት ይበልጣል ብዬ አምናለሁ። ምክንያቱም ይመስለኛል ማርኮ ፖሎ ይባላል በ1580 ምናምን አካባቢ የጻፈው ጽሁፍ ነበረ በሪፍሌክሶሎጂ ላይ። የሚገርመው ምንድነው ጨጓራ ያለበት ሰው እግሩን ታሽቶ ይድናል። ደም ግፊት ያለበት ሰው እግሩን ታሽቶ ባላንስ እንዲሆን ያደርጋል። ማይግሪን ያለበት ሰው እግሩን ታሽቶ እፎይታ ያገኛል። አይኑን የታመመ ሰው እጁን ይታሻል። እና ግን የሚገርመው የእግር ሪዲንግ የሚባላል እግርን ማንበብ ይባላል። ያ እየታሸ ነው ያ ታሽቶ ሲነበብ እያንዳንዷ ሰውነት ውስጥ ያለችው በሽታ ምን አይነት በሽታ እንዳለ ራሱ ያንን ማውጣት ይችላሉ። ገባ ነገር ነው። እና ይሄ አሁን እንትን ልትለኝ ትችላለህ፣ ይሄ እንደዚህ አይነት የህክምና ጥቅሞች ያሉ ታዲያ የሁሉ መድኃኒት ለምን አስፈለገ ልትለኝ ትችላለህ። ኮምፕሊትሊ አሁን ነርቭ አሁን ስትሮክ ያለበትን ሰው 100% ያድነዋል አይደለም፣ ወይንም እንደዚህ ስኳር ግፊት ያለበትን ሰው 100% ከህመሙ ነፃ ያደርገዋል ማለት አይደለም። ይሄ ምንድነው ሰውነትህ ወደ ነበረበት እንዲመለስ ማገዣ ነው። ይሄ ማለት ምንድነው በህክምና የሚታዘዝልህ ነገር ካለ እሱ እንዳለ ሆኖ ይሄ ደግሞ ሰውነትህ ወደ ነበረበት እንዲመለስ ያግዝልሃል፣ ሰውነትን ያነቃቃልሃል። ይህንን ለመጠቀም አሁን የዶክተር ፍቃድ አያስፈልግም። ምክንያቱም ስፖርትን ለመስራት እንዴት ፍቃድ ይጠይቃል? አይጠየቅም። ስለዚህ ይሄንን ማለት ምንድነው አንድ ቦታ ላይ ሆነ ልክ የቁም ብስክሌት እንደመንዳት፣ ሰውነትን ጂምናስቲክ እንደመስራት፣ ግራውንድ ቴኒስ እንደመጫወት ጠቅላላ ሰውነትን በሙሉ ነው ነርቮች የሚያነቃቃው።